መማር ምንድን ነው የሚለው ሰው ብዙ ጊዜ ለምሳሌ ራሳችሁን ጠይቁኛ። ምህረት አለን? ምህረት እናደርጋለን? አዎ ምን ይላሉ? ምህረትን የማያደርግ ምህረት መጠየቅ የለበትም። ጌታ ምን ሲል አስተምሯል? በደላችንን ይቅር በለን እኛም ንገሩኝ የበደሉንን ይቅር እንደምንል። ከዚህ አስከትሎ ጌታ ምን አለ? እናንተ የበደሏችሁን ይቅር ባትሉ የሰማይ አባታችሁ እናንተን ይቅር አይላችሁም። ለምን? ለሚጠላ ውጤቱ ፍርዱ ጠብ ነው። ለሚጨክን ፍርዱ ጭካኔ ነው። ለሚምር ምህረት ነው። ምህረትን አበው ታዲያ እንደ ደረጃው የወጣኒ ምህረት፣ የማዕከላዊ ምህረት፣ የፍጹማን ምህረት ብሎ በሶስት ከፍሏል። የወጣኒ ምህረት ምህረት ስጋዊ ትባላለች። የማዕከላዊ ምህረት መንፈሳዊ፣ የፍጹማን ምህረት ነፍሳዊ ትባላለች። ምህረትን በስንት ከፈልን? ኧረ ንገሩኝ። የመጀመሪያው የወጣኒ አለን አይደለም? ሁለተኛው የማዕከላዊ፣ ሶስተኛ የፍጹም። እንደገና የወጣኒ ምህረት ምንድን ተባለች? ስጋዊ። የማዕከላዊ ምህረት መንፈሳዊ፣ የፍጹማን ምህረት ነፍሳዊ። ባጭር ምህረት ስጋዊ ቆርሶ ማጉረስ፣ ቀዶ ማልበስ፣ ቀድቶ ማጠጣት፣ በድሎ ማርኝታ፣ ተበድሎ ይቅርታ ብለው አበው ይሸክፉታል። ምህረት መንፈሳዊ ያልተማረውን አስተምሮ ያላመነውን አሳምኖ ከምግባር ከትሩፋት ማድረስ ወይም በሌላ አነጋገር የዚያን ሰው ክደቱን ወደ ሃይማኖት፣ ኃጢአቱን ወደ ጽድቅ እንዲመልስ ማስተማር ምን ተባለ? ምህረት መንፈሳዊ። ሶስተኛው ምህረት ነፍሳዊ ይባላል። ሌላ ሀተታ የለውም። መጦት ርስ ይባላል። ራስን ለሌላ ሳልፍ ራስን መስጠት። ይህስ እንደምን ነው ቢሉ እዚህ በፊት ተምራችሁታል፣ አስታውሰዋለሁ። ይህን ትምህርት ነው ዓመታት ተቆጥሮ ሊሆን ይችላል። ዛሬ በቅዱስ አንጢላሪዮስ እና በቅዱስ ኤዎስጣቴዎስ ምክንያት ነው። ልብ በሉ። ምህረት ስጋዊ የማያደርግ ሰው ምህረት መንፈሳዊ ቢያደርግ ውሸታም ነው። ወቀሳው ለማን ነው? ለኔ ነው። ወይም እናስተምራለን ለምንል ሰው ነው። ቆርሶ የማያጎርስ፣ ቀዶ የማያለብስ፣ ቀድቶ የማያጠጣ፣ የበደለውን ማሩኝ የማይል፣ ተበድሎ ይቅር የማይል ይሄ ሰው ቆሞ ማስተማር አይችልም። ምክንያቱም ቆሞ ማስተማር ምህረት መንፈሳዊ ነው። ምህረት ስጋዊ ቆርሶ ማጉረስ ነው። አሁን ይችን 40 ቀን ቆርሰን ካላጎረስን ምን ፍሬ እናፍራ ታዲያ? አባቶቻችን ለምንድን ነው ቆርሶ ማጉረስ ቀዶ ማልበስ የሚሉ ቢሉ አስበው። ከአንድ እንጀራ ቆረስክ የሚባለው ቢያንስ አንድ ጉርሻ አይደል? ቢበዛ ግማሹ። ከዛ በላይ ከሆነ አነሳው ነው ቆረስከው አይባልም። ከአንድ ጉርሻ ካነሰም ቆነጠብከው ነው የሚባለው። ቆርሶ ማጉረስ ማለት እኮ ካለህ መጥነህ ጥቂት ስጥ ነው እኮ። ሁሉን ስጥ አይደለም። አንጢላሪዮስስ ሁሉን ነው የሰጠ። እንዴት ዋላችሁ? እኛ ሳንበላ እንውላለን። ክርስቲያን እሱ ከበላ ሌላው እንዲበላ ማሰብ አለበት። ቆርሶ ማጉረስ። ቀዶ ማልበስ ማለት ደግሞ ጣቃ ይገዛ የለ። ከዚያ መካከል ለምሳሌ ለሁለት ልብስ አስበህ የገዛው ጣቃ ካለ ለምሳሌ ለሁለት ቀሚስ፣ በተፈጥሯችሁ አንድ ልብስ አትወዱም እናንተ ሴቶች። አንድ ሳይሆን 6 7ም አትወዱም። 10 15 20 ሁለት ቀሚስ ብቻ ያለው እስኪ እጁን ያውጣልኝ። ሁለት ቀሚስ ብቻ ያለው ከሁለት በላይ የለኝም ይላል። እሺ ከ5 በላይ የለኝም ይላል። ከ5 በላይ የለኝም ቀሚስ ምን አንድ። እሺ ከ10 በላይ የለኝም ይላል። ለነገሩ አታውቁትም ቁጥሩን። ምክንያቱም ከተገዛችሁት ዓመታት ካለፈው ከነመኖሩን አታውቁትም። አንዳንዴ ልብስ ስትፈልሱ የምታገኙት እነመኖሩ አታውቁት። ለምን? አዲስ ነው። በጣም ማዝነው ጓደኛችሁ ተዳረች አይደለም? አዲስ ልብስ ያስፈልጋል። ሌላኛችሁ ጓደኛችሁ ስትዳር እንደገና ሌላ አዲስ ያስፈልጋል። አንዲቱ ክርስትና ስታስነሳ ሌላ አዲስ ያስፈልጋል። ለምን እንደዚህ ሆናችሁ ክርስቲያን መሆን አትችሉም? እንደው በሞት ይባካችሁ። አስገዳጁ ነገር አጥቦ መልበስ ነው እንጂ አዲስ ልብስ ግዛ የሚል የለም። ወንድሞችን ብትሆኑ ቀዶ ማልበስ አለ 3 4 5 ልብስ ካለ ከዚያ መካከል ከፍል ሀምታና አልብስ። ቀድቶ ማጠጣት አለ ካለ ከጠላም ከጠጅም ከውሃ ቀድተ መስጠት። በድሎ ማርኝታ ማለት አሁን ዛሬ የበደልነውን ይቅር ሳንል እናድር ይሆን? ይሄን ትምህርት ተምረን ታዲያ ይሄን ካልሰራ ሌላ ምን እንሰራለን? ነገ ሲነጋ ቆርሰን ካላጎረስን፣ ቀደን ካላለበስን፣ ቀድተን ካላጠጣን፣ ዛሬ ሳይመሽ ቁጣችሁን አብረዱ እንደተባለ እንደው አስታውሰን እንደው ይቅር በልን ካላልነው እንዴት ብሎ ነው እግዚአብሔር ይቅር የሚለን ታዲያ? ይሄ ምህረት ስጋዊ ይባላል። ምህረት መንፈሳዊ የምንለው ቅድም ነግሬያችኋለሁ። ከሃዲውን አስተምሮ የሐዋርያት ሥራ እኮ ነው። የካደውን ማሳመን፣ የተጠራጠረውን ማጽናት፣ ይሄ አንደኛው ነው። በእምነት የሌለውን ሰው አስተምሮ ወደ ሃይማኖት ማምጣት በጣም ትልቅ ስራ ነው። በነገራችሁ ላይ አንዳንዴ
ቀላል ሊመስል ይችላል አይደለም? አሁን አዲስ አበባ ያለ አንድ ወንድማችን አለ። በሌላ እምነት ያሉ ሰዎችን በአመት 30-40 አስተምሮ ያሳምናል። መድረክ ግን እንቅ ብታደርጉት አይወጣም። ያስገርመኛል። ለምን? ውዳሴ ከንቱ የሌለው ስራ ነው የሚሰራው። እኛ የምንሰራው በነገራችሁ ላይ እኔ አሁን እዚህ ቁሜ ምሕረት መንፈሳዊ ነው እየሰራሁ ብትሉኝ እኔ እንጃ አላውቅም። ምክንያቱም ምሕረት መንፈሳዊ ሁለት አይነት ነው ብለናል። ያላመነውን የተጠራጠረውን ወደ ማመን፣ አምኛለሁ ብሎ ደግሞ በኃጢአት የሚኖረውን ወደ ንስሐ ወደ ስጋ ወደ ጽድቅ ማምጣት ነው። እዚህ መድረክ ላይ ለፍልፌ ማን እንደዚህ ይሁን አይሁን አይታወቅም። ስለዚህ ምሕረት መንፈሳዊ መድረክ በሚደረገው መጮህ አይለካም። ምሕረት መንፈሳዊ በግል መክሮ ከምግባር ከትሩፋት ማድረስን ይመለከታል። ይህን ማወቅ አለባቸው እንጂ መድረክ ላይ ቆመ የምትለፈልፈው ነገርማ ፍሬ ማፍራቱን ልትለካው አትችልም። ስለዚህ ምሕረት ስጋዊ የሌለው ምሕረት መንፈሳዊ የለውም። አለኝ ቢልም ውሸታም ነው። ምሕረት ነፍሳዊ በአጭር ምን ብያለሁኝ? መጥወተ ርዕስ ነው። እነዚህ ሶስቱንም ከጌታ አይተናል። ጌታ ቆርሶ ማጉረስን ቀዶ ማልበስን ምሕረት ማድረግን አሳይቶናል። ጌታችን አድርጉ ብሎም አስተምሯል። ምሕረት መንፈሳዊን 3 ዓመት ከ3 ወር ወንጌልን አስተምሮ አሳይቶናል። ምሕረት ነፍሳዊን የት ላይ ያሳየን? ዛሬ 27 አይደለ? ቀራንዮ ላይ ራሱን ሰጠ። መጥወተ ርዕስ ልክ እንደ ጌታችን ሁሉ ይህንን ማናሳየ ቅዱስ አንጢላሪዎስ ቀድሞ አረመኔ ነበረ። ከባድ ሰው ነበረ። አረመኔ ስላችሁ ግብሩን ነው እምነቱን አይደለም። በስም እንኳ ክርስቲያን የነበረው አስቡት። ከዚያ በኋላ ሶስቱንም ፈጽሟቸዋል። ምሕረት ስጋዊንም ፈጽሟል፣ ምሕረት መንፈሳዊንም ፈጽሟል፣ ምሕረት ነፍሳዊንም ፈጽሟል። ይህስ እንደምን ነው የሚሉ ባጭር እንደ ዜና አበው አተራረክ ስንክሳር ላይ ጥቂት ቀነስ ያደርገዋል ታሪኩን። ያው ይረዝምብኛል ብለና እኔም በእርግጥ አሁን ባጭር ነው የማደርገው ሰዓት ስለመሸ። ግን ቅዱስ አንጢላሪዎስ ሊቀ መጸባሃን አይደለም የሚለው ዛሬም ድረስ የሚጠራ በምንድን ነው? ሊቀ መጸባሃን። እንዴት ዋላችሁ? ሊቀ መጸባሃን ማለት የቀራጮች ንገሩኝ። ኧረ አይሰማኝም። አስቡት። ቀራጭ ማለት በቤተክርስቲያን አተረጓጎም ታውቃላችሁ፣ በጣም የመጨረሻ ኃጢአተኛ ሰው ማለት ነው። ዛሬ እንዳለው የግብር መስሪያ ቤት ማለት አይደለም። ይሄ ህጋዊ ግብር ነው። የዛን ዘመን ቀራጭ ማለት ግን በጣም የመጨረሻ ኃጢአተኛ ሰዎች ማለት እነሱ ናቸው። ያለ ህግ ስለሚቀርጡ ማለት ነው። ያለ ህግ የሚቀርጡ ወንጀለኛ ነው። በህግ ነው ቀረጥ መቀረጥ ያለበት እና እንዲህ የሚያደርግ በጣም በደለኛ ሰው ግን ክርስቲያን ነኝ የሚል እንደ ዛሬ እንደኔ እና እንደ አንዳንዶቻችሁ ሁላችሁን ለማለት እቸገራለሁ ስለማላውቅ እንዲህ ያለ ሲኖር እግዚአብሔር እሱን የሚምርበትን የመዳን ቀን አለች አይደል? እሱን የሚምርበት ምክንያት ሲሻ አንድ ቀን ከስራው ውሎ ሲመለስ ነዳያን ተሰብስበው ያገኛቸዋል። ነዳያንን ሲያቸው ይበሳጫል። ነዳያን ስታቸው ከተበሳጫችሁ ጋኔን አድሮባችኋል ማለት ነው። ይህን ማወቅ አለባችሁ። ድሃ ስታዩ ከተናደዳችሁ ፍጹም አጋንንት ወርሷችኋል። መንፈስ ቅዱስ ከእናንተ ጨርሶ ተለይቷል ማለት ጨርሶ አንድየው ወጥቶ ይሏል ማለት እና ልፍ ሲል እነሱ ማያርፉም። ነዳያን አስቸጋሪ አይደለም። ስታልፉ ያሟችኋል አይደለም? ስትሰጡ ቆይታችሁ ያልቃል መቼም አይደለም? ከተቋረጠበት በኋላ ያለው ላጣርጎ የሚሰድባችሁ አይደለም? ይስደቧችሁ፣ ችግር የለውም ይስደቡን። ያወራሉ፣ ይሰማቸዋል። ምን እያሉ ነው? አንተ ይለዋል ለአንዱ አለው በዚህ ዓለም ግን እንደዚህ አረመኔ ጨካኝ ሰው አለ ይለዋል። እንዴት አሉ? ጨርሶ እኮ ለድሃ ይራራል። አንጢላሪዎስ ይሰማቸዋል። ሊጣላቸው ፈለገ፣ ግን ርቦታል። ሆድ ይቀድማል። ትቷቸው ያልሰማ መስሎ ሄደ። ኋላ ያኛው አይ እኔ ሳይመስለኝም አለው። እንዴት አለው? እንጃ ለምነው ታውቃለህ? ኦራ እንዴት አድርጌም ብለህ ምን አረመኔ ነው እኮ እኔ ለምኜው ቢሰጠኝ ምን ትሰጠኛለህ ይለዋል። ኦራ ስለምነው ያልኩትን ትወስዳለህ፣ አንተስ ምን ትሰጠኛለህ? እኔም እንደዚህ እሰጣለሁ። ተወራረዱ። ይሄ ሰው ውርርድ አለው። እግረ መንገዱን ጦሙን ነው አለ። አንጢላሪዎስ ምርቦታል፣ ይሄም የኔ ቢጤ ይርቦታል። ከዚያ ተስላስ ይባላል፣ እንደ ፎቅ ያለ ደርብ አይደለም ይባል። እዚያ ላይ ሆኖ ሊበላ አስቀርቦ ገና ሊሰድ ሲል ስመ እግዚአብሔር ስመ ድንግል ጠራበት። እንቅፋት ሆኗል። ጓጉቶ ሊጎርስ ሲል እና ሊመታው ፈልጎ ዞር ቢል ምንም ነገር አላገኘም። ቢመለከት ማይዱ ላይ ዳቦ አለ። ነካቢ ያደረገው ይቦስ ነው፣ ድርቋል። ይሄ ጥሩ ዱላ ነው ብሎ ወሮሮ አናቱን ፈነጠቀው። ያ ነገር ፈንክቶት ደሙን አፍሶት እንደገና ጭቃ ውስጥ ወደቀ። ያ ዳቦ ደምም ጭቃም ነክቷል። ያችን ይዞ ለረሃቡ እየበላ ሄዳ አትርፎ ነው የገባ። ረሃቡንም አስታግሷል፣ የወረድ ገንዘቡንም መልቷል። ከዚያ አንጢላሪዎስ በልቶ ጠግቦ ማታ ጸሎት የለም ተንጋሎ ሊያንኮራፋ ሲል ነፍሱን ነጥቀው ወስደው መንበረ ጸባዖት አቀረቡት። አጋንንት ቀረበው፣ እቺ ነፍስ የኛ ናት ብሎ መላእክት እቺ የኛ ናት ክርክር። መላእክት ተስፋ ይቆርጡ በሰው። ከዚያ ክርክር ሲበዛ ምንድነው የሚሻል ሲባል ጌታ በሚዛን መዝኑ ብሎ ቅዱስ ሚካኤል አመጥቶ ሚዛን ኃጢአቱን በሙሉ አመጥቶ ቢያስቀምጡት በሚዛኑ ቁልል ብሎ ሞላ። በሉ መላእክት ጽድቁን አምጡ ቢባል ቢፈልግ የለም። ምን ተገኘ? አንድ ዳቦ፣ ለዛውም እኩሌታ ደም እኩሌታ ጭቃ የሆነች። አዘኑና ምን ይሻላል ሲባል እንግዲህ ሌላ አላገኘነች ነው። ቁጭ አደረጓት፣ ተካከለች።
አሁን ይሄ በጣም አስገራሚ ነገር ነው። እድሜ ልኩን የሰራው ኃጢአትና ያች አንድ ዳቦ ያውም ፈቅዶ ያደረጋት ነገር አይደለችም እኮ። ስንክሳር እዚያ ላይ ነቃ ይላል አይደለም? አልነቃም አለው ሌላ ታሪክ ለማሳጠር ብሎ ነቃ የሚለው። ያው ስንክሳር እንደምታውቁት ብዙ ታሪክ ያሳጣል። የብዙ ለማካተት ሁሉ ይተረክ ቢባል የ10 ቅዱሳን ይዞ ስንክሳሩ ይሞላል። ወዲያውኑ አሁንም አጋንንት ለኛ ነው የሚገባ ክርክር። ለምን እኩል ሆናል? መላእክትም ለኛ ነው። ኋላ ምን አለ ጌታ? ከዚህ ሁሉ ያነዳ ያምጡት። እንዲያውም አጋንንት ብሎ ከሰሱ መታህ እንጂ መች መጸወተ መቶት ነው እኮ እችም ዳቦ ዱላ ናት፣ እንዲያውም የበለጠ ታስከስሰዋለች ብሎ ክርክር ሲበዛ መላእክት ታውቆቁ እንደምታውቃሉ። ግን ምን አሉ? አይ መጽውቶት ነው። ለምን? ዳው በልቶ ጠግቧል። ክርክር ሲሆን ነዳዩን አምጡት ይመስክር ተባለ። ነዳዩን ነጥቀው አመጡት ከምድር ገና ሳይጠየቅ ኦ ባእል ተማልም ዛጽገብከኒ አምጾ ከኑዘ ትናንት ያጠገብከኝ አንተ ደግ ባለ ጠጋ እዚህ አመጡ ብሎ ሳይናገር ያው በምድር ቢሳደቡም ነዳያን በሰማይ ግን ጥሩ ምስክር ናቸው። አብርሃም ምስክር ሳይዝ አይበላም ነበር ይባላል አይደለም? እንደዚያ ሲል ጌታ ራሱ ለፈተና አውቆ ምን አለው? መታህ እንጂ መች አበላ ብሎ ቢለው ለጌታ ምን አለ ሰግዶ ያነዳይ ይታውቀኒ ደም የምጽና ረሃቡ ጠንቶብኝ ነበርና መድማቴ እንኳ አልታወቀኝም ጨርሶ አለ። ወዲያውኑ ጌታ ምን አለ? ትግባይቲ ነፍሳ በስጋ እንኪያስ ትመለስና ኃጢአትን ብሰራ ጽድቅን ብሰራ ራሷ ተወስና አለ። ተነሳ እንደገና ካልጋው ላይ። ከዚያ በኋላ እንግዲህ ሳልወድ የሰጠሁት እንዲህ ከሆነማ ወድጄ ብሰጥ ብሎ በምን ጀመረ? ምሕረት ሥጋዊ ቆርሶ ማጉረስ፣ ቀዶ ማልበስ፣ ቀርቶ ማጠጣት። ሲመጸውት ሀብቱ አለቀ፣ ሲመጸውት ንብረቱ አለቀ፣ ሲመጸውት ቤቱ ተሸጠ፣ ሲመጸውት መጨረሻ ልብሱ ብቻ ቀረ። ልብሱንም ሸጠ፣ እራፊ ጨርቅ የሚለብሰው ነው። ከሩቅ አገር ዝና ሰምቶ ነዳያን ከጎንደር ግሸን ሄዶ የለምነው የለ ግሸን የሚሄዱበት ትራንስፖርት እኮ ራሱ ቀለብ ይሆናቸዋል። ግን እዛ ሄዶ በነገራችሁ ላይ ትራንስፖርት ግሸን አሁን ስንት ነው? 2000 እሱ ያው አስጓዦች ነው የእውነቱን ነው የመደበኛው እንጂ 1000 ከምናምን ነው የሚሆን አይደለም። እነዛኞቹ ያው የብዙ ወጪ ታስቦበት ነው አስጓዦቹ። 10,000 15,000 20,000 ለምን እንደሚመጡ ታውቃላችሁ? ያንን አስበው ነው የሚሄዱ። እና እነዚህ 3 ነዳያን ናቸው መጡ። ስለ እግዝእትነ ማርያም ስለ እግዚአብሔር ብሎ ለምኑት። አይ ሀብቴም አልቋል፣ ልብሴም አልቋል፣ ምን ልስጣችሁ አለች። አይ አንተን ተስፋ አድርገን ከሩቅ አገር ነው የመጣን እኮ ትመጸውታለህ። እንኪያስ አላቸው ከተስማማችሁ ምክር ልስጣችሁ፣ ምክሬን ትሰሙኝ እንደሆነ አለች። ምንድን ነው ሲሉ ሽጡኝና ተካፈሉ። ነዳያን ጨካኝ ናቸው። እውነቴን ነው። በሰማይ ያስምሩናል እንጂ በምድር አስቸጋሪ ናቸው። እሺ አሉት። ወስደው ለ30 ዲናር ሸጡት። 10 ዲናር ተካፍለው ሀገራቸው ሄዱ። የተሸጠበት ሀገር ቦታ ላይ አገሩ አጥራለው ግቢ ነው፣ እዚያ ያሰቃዩታል። እረኛ ያደረጉት፣ ከብት ይጠብቃል። ታዲያ ከደግነቱ ብዛት የተነሳ ከቅድስናው ብዛት የተነሳ አገሩ በድርቅ ተመታ። ይሄድና ቆሞ ሲጸልይበት ለምለም ሳር ያበቅላል እዚያው ላይ። ከበሉት በኋላ ወደ ነበረበት ይመለሳል። ለምለም ሳር አብቅሎ የጠራ ውሃ አፍልቆ ከብቶችን ይመግባቸው ነበር። ማታ ሲያልቧቸው ግን እንገር ነው የሚታለቡት፣ ወተት አይደለም። ምክንያቱም እሱም ባሪያ ለማድረግ አልበቃችሁም ብሎ አንድ ቀን ወተት ታልበው አያውቁም ላሞቹ። እና ግራ ይገባቸው ነበር ባለቤቶቹ። እንገር ታውቃላችሁ የሚታለበች ነው ላሚት የወለደች ቀን ነው አይደለም። ሁልጊዜ ደም ነበር የሚታለቡት ላሞቹ። ለምን? እሱ ላይ ግፍ ይሰሩ ነበር። አንዳንድ ቀን ሲያለቅስ ቀና ብሎ መልአከ እግዚአብሔር መጥቶ አይዞህ ወዳጄ ይሄው 30 ዲናሩ ከኔ ዘንድ አለ፣ ነዳያን አይደለም የወሰዱት እኔ ያዝኩት ይለው ነበር ለነዳያን። ምክንያቱም ለነዳያን የሰጠ ለእግዚአብሔር አበደረ አይደለም የሚባለው። እንዲህ ያደረገ በታምራት ሲኖር ኋላ ከሱ ሀገር የመጡ ሰዎች ቢያዩ አንጢላሪዎስ እረኛው ሄዶ ይሄ ሰው ምንድነው ሲሏቸው እረኛችን ወዴት አግኝታችሁት? ገዝተ ነው በባርነት። እንዲህ እሱ እኮ በሮሜ ግዛት እንዲህ በሚባል ስፍራ ለሀገሩ ላይ በቃ ቀራጭ ነበር፣ ሀብታም ሰው እኮ እንዴት ባሪያ ያደረጋችሁት ነው። ይሄ እነሱ ሲነጋገሩ እሱ ከርቀቱ ነው ይሰማል በጸጋ እግዚአብሔር። ያን ጊዜ ክብሩ ሊገለጥበት ሲሆን ሸሽቶ ይሄዳል። የከተማው ሰው ከተንኮሉ ብዛት በር ጠባቂው ዲዳ ነው፣ ደንቆሮ ነው። ክፈተኝ ብትለው አይሰማም። ስለዚህ በሩ በምንም ታምር አይከፈትም። አንጢላሪዎስ ሲሉ ሊወጣ ቢል ዝግ ነው። ወደ ጆሮ ጠጋ ብሎ አርሁዲተ ክፈትልኝ ብሎ ቢናገር ካፉ ነጸብራቅ እሳት ወጥቶ በጆሮ ገብቶ ባፉ ወጣ። በጆሮ ሲገባ ሰማ፣ ባፉ ሲወጣ ተከፈተ። ኦሆ እሺ ብሎ ከፈተለት፣ ወጣ ሄደ። መተው በሩ ተከፍቷል። ለምን ከፈትክለት ሲሉ ታራ እንዲያደረገ ብሎ ነገራቸው። በጣም ተገረሙ። ከዚያ በኋላ ገዳም ገብቶ ጭው ባለበራ በጾም በጸሎት ኖሮ መስከረም 27 ቀን አርፎ ተቀብሯልና ብፁዓን ማርያም ቆርሶ አጉርሷል፣ ቀዶ አልብሷል፣ ቀድቶ አጠጥቷል። የበደሉትና የበደላቸው ነገር ቅድም ያልነገርኳችሁ ያን ነዳይ መታውን ወርዶ ሄዶ ማረኝ ብሎታል፣ ይቅርታ ጠይቋል። ከዚያ ምሕረት መንፈሳዊ ከክፉ ወደ በጎ መመለስ ነው አይደለም። ቅዱስ አንጢላሪዎስ በባርነት የተሸጠባቸው ሰዎች ከዚያ በኋላ በንስሐ ገብቶ መልካም ክርስትና ኖረዋል። የቅዱስ አንጢላሪዎስ ምሕረት መንፈሳዊ ግን በዛ አላበቃም። አሁን እያስተማረ ያለ ማን ነው? ራሱ ዮርዳኖስ እኮ አይደለም። አሁን እያስተማረ ያለ ማን ነው? ቅዱስ አንጢላሪዎስ እየሰበከ አይደለም? በትርጓሜ ላይ አለ አይደለም? ትርጓሜ ላይ ዛሬም ድረስ እኮ ምሕረት መንፈሳዊ እያደረገ ነው። ምሕረት ነፍሳዊ ማለት አንዲት ሰውነቱን ለድሃ ጉሮሮ ሲል አሳልፎ ሰጥቶ ተሽጧል። መጥቶ ተርስ ማለት እሱ ነው።
የቅዱስ ኤዎስጣቴዎስ ነገር እንግዲህ ሰዓት ስለመሸ ለሌላ ጉባኤ ቆየን። ግን በጣም ደገኛ እሱም እንደዚሁ በምጽዋቱ በደግነቱ የሚታወቅ ነው። አባ ዮሐንስ ዘደብረ ጽጌ ቅድም እንዳልኳችሁ አባ ጽጌ ድንግል ናቸው የሚል አብነት አለ። እናታችን ቅድስት ቴክላና ጤቅላ ተመሳሳይ ናቸው ብላችሁ እንዳታስቡ፣ የተለያዩ እናቶች ናቸው። የቅዱስ ጳውሎስ ታሪካቸው የሚመሳሰላል ግን የተለያዩ ናቸው። አንዷ ከመቄዶንያ አንደኛዋ ኒቆምዲያ ማለት አሁን መካከለኛ ቱርክ ላይ ያለች ነች። እንግዲህ መቄዶንያ ማለት እንደምታውቁት ከቱርክ በላይ ያለችው ሀገር ናት። እና ለሁሉም እነዚህ ሁለት እናቶች የተለያዩ እንደሆኑ እንድናውቃቸው ብዬ ነው። በተረፈ ያው ነገ አባዲርና ኢራኢን እናታችን ቅድስት ሶስናን በተለይቶቻችን እግዚአብሔር ከሚመጣው መከራ ሁሉ እናስበው። ዛሬ ጦርነት ተደረገ 30 አይደል? አሁን ኤርፖርት ወጥቶ ምናምን ሺህ ሰው 2000 ሰው ተደፈረ ምናምን ይባላል። 20 ምናምን ወንድ ሁሉ ተደፍሯል ተብሎ ሪፖርት ሲወጣ ስናይ አስቸጋሪ ነው። እንደምታውቁት እኛ መቼም ሲነግሩን መስሚያ የለንም። ግን መድኃኔዓለም እንግዲህ ምሕረቱን ይላክልን። ቅዱስ ሶስናን ተማጽኗት ብዬ እሷን ያዳነ ዳንኤልን አስነስቶ እሷን ያዳነ እንግዲህ በጸሎት ሲባል የለ ወለ ሶስና ምድረብናት አይደለም ይባል ሶስና